የተማራለ መባሉ እንደዚህ ያለ ነገር ሲነሱ አው ጸንቶም ያጸና ነው። ንቁም በበህላው የሚል እንደ ቅዱስ ገብርኤል እስከንረክቦ ንቁም በበህላው የሚል ሊቅ ሲኖር ነው ተማረ ሊባል የሚገባው። መምህሩም የራሱን ድርሻ መወጣት አለበት። ደግሞ በቤተ ክርስቲያን የተማረ ሰው ነው መሰማራት የሚገባው። ይሄ ወደፊት እየተጠና ሊሰመርበት የሚገባ ሊሆን የሚገባ። ቆይ ተማረ ደከመ፣ የት ይደከም? የት ነው የሚያገለግል? ይሄ አሁን ሆቴል ቤት አይደለም፣ ኢንዱስትሪ ንግድ ቤት አይደለም። ይሄንን ዕውቀት የሚያፈሰው እዚሁ ቤተ ክርስቲያን እና ቦታ ተሰጥቶት የሚያገለግልበት ቦታ የሚሰማራበት ቦታ ሊሰጠው ይገባል። እና እያሸጋሸጉ ቀሱ እያሉ ሁሉም እንደየደረጃው እንደዚህ ሕፃኑን ሞት ጠልፎ ይዞት ሄዶ ሕፃኑን ሄደው መልአከ ሞት ምነው ሽማግሌው ተቀምጦ እድሜው የበሰለው ተቀምጦ ምነው ሕፃኑን ይዘው ሄዱ ብለው ይጠይቆታል። መልአከ ሞት እኔ እኮ ልወስድ ነበር መጣው ሽማግሌውን ነበረ፣ ግን ሕፃኑ ያ ሽማግሌው ወንበር ተቀምጦ አግኝቼው ነው ወሰድኩታል። ቦታው እሱ በሱ በሽማግሌው ቦታ ሕፃኑ ተቀምጦ አግኝቼው ያለ ቦታው እና ያለ ቦታው ሁሉም በየቦታው ይሁን። ያለ ቦታው በሊቁ በመምህሩ ቦታ ያለ ዕውቀት የሚቆሙት አይሁን እና በእውነቱ መማር ጥሩ ነው። ጉባኤ ቤትም መስፋፋት አለበት፣ ሊደገፍም ይገባዋል። ቤተ ክርስቲያን ምዕመናን ይኑሩ ከተባለ የምዕመናንን መብዛት የጉባኤ ቤቱ መጠናከር፣ ጉባኤ ቤት ዲያቆኑ፣ ቄሱ፣ መርጌታው፣ ጳጳሱ ሁሉ ቢወጣ ከዚህ እስካለ ድረስ ምዕመናን ይሰፋሉ፣ ይበዛሉ። አለዚያ ምንጩ ደረቀ ማለት ባህር ታገኛለህ። ምንጩ ከደረቀ ባህር አታገኝ። ሰፊ ባህር አይገኝ። ምንጩ የዚህ ሁሉ ጉባኤ ቤቱ እስከ መቼ ድረስ ነው የዘመናዊ ትምህርት ቤት ስንሰራ እዚያችን ጎጆ ውስጥ እንዲኖረው? ይህን አገር ያቀና መንግስት ያቀና ለመንግስት ሕግ ቀርጾ የሰጠ በዚያው ላይ ደግሞ መንግስት ዛሬ የሚነጋገርበት የሚጽፈው ጽሑፍ ፊደል እኮ ከዘመናዊ መምህራን የተገኘበት ከዚህ ከቆሎ ትምህርት ቤት እኮ ይቺ ፊደል የተገኘች ከእኛ ቤተ ክርስቲያን የኢትዮጵያ በራሷ ፊደል ትመራለች የሚባለው በዚህ ከቆሎ ትምህርት ቤት ነው የእውቀት የተገኘ። እና እስከ መቼ ድረስ ነው የምንነቃ? እንዲሁ አመር ላይ ተቀምጠው እስከ ዛሬ ድረስ አሁን በሰለጠነው ዓለም ለምንድን ነው ደረጃ ተሰጥቶት እንዲሁ ተሰካኪ አልጋና ሰፊ ቦታ እንኳን ተሰጥቶለት የማንጠቀምበት? የእኛ ልጆች ናቸው የሚማሩ፣ እኛ የወለድላቸው ልጆች ተዚሁ የትም አለ እና በሽታ ልቅስ እንዲሁ አንድ ጥሩነቱ እግዚአብሔር ያ የሚማሩት ቃል እግዚአብሔር የሚጠሩት የሚደግሙት ጸሎት እትቢያው ላይ ቢተኙ አቧራው ላይ ቢተኙ ቆዳ በሽታ ይዛቸው ሌላ ሰው ቢሆን ሌላ ቢሆን እዚያ ላይ ተኝቶ አንድ ቀን ቢያድር ለመሆኑ ስንት ገንዘብ ሐኪም ቤት ይጨርስ ነበር። የእግዚአብሔር ቃል ሕክምና ነው። የእግዚአብሔር ቃል ሕክምና ነው። እንደዚህ አንድ ባህታዊ ፍጹማን ቦታ ሄደና ቅጠል የሚበሉ ሰዎች ዘንድ ደረሰ። ሌላ ኃይል የላቸውም። ለሱም ተራውን ቅጠል መቁኑን አድርገው ተራውን ሰጥተውታል። እነዚያ ሲበሉ ይህን በልቼ ደግሞ የሞትኩ እንደሆንስ ብሎ ፈርቶ ትቶታል። ያሉ ቅጠሉ ሌሊት ተኝቶ በህልሙ አንድ ቀይ ሰይትዮ ያን ቅጠሉን ለበሉ ሰዎች በወርቅ ጽዋ እየቀዳች የሚጠብቅ ስትሰጣቸው ለእኔም ትሰጠኛለች ብሎ ሲጠብቅ ሳሰጠው ትቀራለች። ኧረ እኔ አልደረሰኝም ይላል በህልሙ። አንተ ሰኬን ያለ ርስከ አንተማ ራስህን ጠብቃት። እነዚህ ራሳቸውን አንተ ሰኬን አንተማ ለራስህ ዶክተር አይደለህ፣ ራስህን ትጠብቅ የለ ምን ያስፈልግሃል? እና እንደዚህ አድርገው ራሳቸውን መንነው ለቃለ እግዚአብሔር ራሳቸውን በምናኔ ጥለው በትቢያ ላይ አልሆነው ጎጆ ውስጥ ወድቀው ነው ይህን ያህል ዕውቀት አካብተው የሚወጡ። እና ይሄ እንዲሁ መዝለቅ አለበት ወይ ነው? መቼ ነው እንደዚሁ የሀገር መድኃኒት የሆነው ለጸሎትም ለማናቸውም እንደው ከልደት እስከ ፍታት ድረስ ይሄ ቆሎ ትምህርት ቤት ነው። እና እስከ መቼ ድረስ ነው እያችን? ዛሬማ እንዲሁም የሚገደለው ሳርም የለም፣ ቦዞ ሳሩም ነበር።
የጎጆው የሚከደን ሳርም ነበር። ዛሬስ የለም፣ ሳርም አይገኝም፣ የሚከደንም የለም። እና ይሄም ሁሉ በሰበካ ጉባኤው እንደዚሁ በተገኘው በምዕመናንም ደግሞ እንደዚሁ ሀብት ሲያገኙ ይሄንን ትምህርት ቤት ተዚህ እኔ አንድ አዳራሽ እሰራለሁ የሚል ምዕመን ሊኖር ይገባል። ለዚህ የአብነት ትምህርት ቤት እኔ ተሰካኪ አልጋና አንድ አዳራሽ አሁን ከግንዛቤ እጥረት እንጂ አቅጣጫውን የሚያሳያቸው አተው እንጂ በፍጹም ይሄንን ንቀው ትተውት አይደለም። እና እግዚአብሔር አምላካችን እናንተም መከራውን ሳትሰቀቁ በዚሁ በኑሮ ጉስቁልናም ደግሞ ደዌ ላይ ሳትወድቁ ጠብቆ ለዚህ ለዚህ ያደረሳችሁ ክብር ምስጋና ይግባው። አሁንም ደግሞ እናንተም እንደመመራችሁ እናንተም እንዳባታችሁ እንደዚሁ እልፍ አስተምራችሁ እልፍ ወልዳችሁ እንድታስመርቁ ያደርጋችሁ። ቤተ ክርስቲያንን ጠብቁ። ቤተ ክርስቲያንን አሁንም በዚህ አይነት ያቆይልን፣ ይጠብቅልን። ይሄም ደግሞ ቃለ እግዚአብሔር አሁን ዛሬ የተመረቁበት ምን መሰላችሁ? በሌላ ሀገር ቢሮጡ የማይገኝ የጎጃም ንብረትና ሀብት ብቻ ጎጃም የሚገለጽበት ጎጃም የሚታወቅበት ያውም የተደነቀ እንየውንስ ነው የሚባል። አሁን አዲስ አበባ እዚያ ከሆነ የተወሰኑ ሰዎች አሳይተው የት ነበር ይሄ ቃል እግዚአብሔር፣ የት ነበር ይሄ ክብሩ እስካሁን ሳናውቀው። አሁን እንደ አዲስ ሰንበት ተማሪ ከእሱ ጋር እየታገለ ነው። አሁን ያንን ክብሩ ሁሉ በመመከረውን አሁን አዲስ አበባ አጫብር ወረብ ይቀርባል ዛሬ ከተባለ የሄደው ሁሉ እንደገና ተመልሶ ነው የሚመጣው። እንደዚህ ያለው እንቁ ቀለም እንደ ተራ ነገር ተረስቶ ወደኋላ መቆየት በእውነት እንዲህ መምህር የሚሸለሙ የሚመሰገኑ ሽልማትን ይገባቸው። እውነት ጠንክረው ወደኋላ ሳይሸሹ አይ ሰው ከተወው እኔም አርፌ ልቀመጥ ሳይሉ በዓላማቸው ጸንተው እንደገና ከወደቀበት እንደው ጀግና አንተ ጀግና እኮ ቢወድቅም እኮ ዋና ጀግና ብሎ አፈፍ ብሎ ይነሳል እንጂ እንደወደቀ እዚያው አይቀርም። አንተ ተወደቀበት አይሆናል ብሎ አፈፍ ብሎ ይነሳል። እንደዚያ ነው ያነሱት ይሄንን ቃል እግዚአብሔር። ጀግና ናቸውና እናቶች ትውለድ በእውነት እግዚአብሔር ይጠብቀው፣ እግዚአብሔር ክብሩን ያድልልን፣ እናንተም ክብሩን ያድላችሁ፣ ሰላም ያውልን፣ አገራችንን ይባርክልን፣ ይጠብቅልን። ይህን የተጀመረውን ህንፃም ደግሞ ለፍጻሜ ያብቃልን። በእውነቱ ከህፃናት ውስጥ ከምዕመናኑ ድረስ እንዲሆን ይጠብቅን። እውነት ዛሬ ክፉ ቢሆን ነገ ክፋቱ ቆጭቶት ወደ በጎ ይመለሳል። ክፉ ቢሞት ብላችሁ አትጽኑ። እንዲያው የዋሊደርና ለንስሐ ይብቃ እንጂ በክፉ ሞት አትመኙልን። ነገ ዛሬ ክፉ የነበረው ተጸጽቶ እንደገና በጎ ሆኖ ሲሰራ ታገኙታላችሁ። ማንም እንዲሞትብን ማንም እንዲጠፋብን አንፈልግም እና ለሁሉ መልካም አስተሳሰብ፣ እውቀት፣ ጥሩ ህሊና ያሳድርበት ብለን ነው የምንጸልየው። እውነት ቤተ ክርስቲያናችንን እንደነበረ ያቆይልን። ለነገሩ ግን እንደው እኛ እንላለን እንጂ እሱ አስቦ ሰርቷታልና እንጋፋታለን ብንል እኛ እንወድቃለን እንጂ እሱ አትወድቅም። የጀግናው በመስቀሉ አጡ በደሙ መስርቷል። በደሙ ቤዛዋ በዕፀ መስቀሉ አተደም ምትለው በደሙ ቤዛዋ ነው በዕፀ መስቀሉ አጠ እና እንዴት ሆና ትወድቃለች? ማን ጀግና ነው ቤተክርስቲያን? እና ይኸው እንደው ብቻ የኛ ኃጢአት ካልሆነ በስተቀር አሳልፎ አይሰጣት። እንዲያውም ጭንቅ ሲመጣ እዚህ ተሸሽገን ከሚመጣው ማትና መጣል አው የሚተኮሰው የሚፈነዳው ሁሉ ሲደርስ አይፈነዳም። ተመከራ ምንድንባት የምንሸሸግባት መጠጊያችን መሸሸጊያችን እንጂ እኛ የምንጠብቃት አይደለችም። እሷ የምትጠብቀን የቤተ ክርስቲያን ያዘር ተከብሮ የሚኖር የትኛውን ወታደር የትኛውን ክላሽ መድበንለት ለቤተ ክርስቲያን እኮ ይጦር ተብሎ እኮ መንግስት እኮ ደክሞሃል ብሎ ጥሮታ ያወጣውን እኮ ነው ዘበኛ የምናደርገው አይደል? ጀግና ነው የምንቀጥበት። ጥሮታ ያወጣው ደካማ እኮ ነው። ይኸው እዚያችሁ ተመክፈልታን ተምኗን ብያለ ይጦር ተብሎ በር ሊጠብቅ ይደረጋል ለራሱ እንጂ እሱ ወጦ ሊቀድም ታግሎ ሊጠብቅ እንዲያ እኛ ቤተ ክርስቲያን እሷ ጠባቂ ናት። ቤተ ክርስቲያናችን ያቆይልን። ቤተ ክርስቲያን ደግሞ ያልሆነ ስራ ግን ቤተ ክርስቲያን የበለጠ ኃይልም ይኖራል። የበለጠ ኃይል አላት። ግን ኃይሏን ልትገልጸውና ልትሰራ የምትችል እንደ ሕጉ እንደ ስርዓቱ ተተደፋፈር ነጥሮ አለ። ይህ ካህናትም ክህነታችንን መጠበቅ አለብን። አዎ መምህራንም መዘምራንም በፈሪሃ እግዚአብሔር ማገልገል አለብን፣ በፍቅርና በፈሪሃ እግዚአብሔር። እንዲያ ተሆነ ማንም የማንን ልጅ ማን ይነካል? እንደዚያ
እግዚአብሔር ይስጥልን፣ ይጠብቃችሁ፣ ይባርካችሁ። ደግሞ እንደዚሁም ደግሞ ነገም ደግሞ ይሄ ህንፃ አልቆ ደግሞ እንድንመርቀው የእሱ ፈቃድ ይሆንልን። አባታችን ሆይ አባታችን